የኔፕልስ ነዋሪ ከሆኑ ገንዘብ ባይኖሮትም ካፌ ገብተው የማያውቁት ሰው የገዛሉትን ቡና ጠጥተው ወደ ሥራ መሄድ የተለመደ ነው። ነገሩ እንዲህ ነው። የተንጠለጠለ ቡና ይባላል። ባህል ነውና ቡና ሊጠጡ ካፌ የመጡ ኔፕልሳውያን ሁለት ቡና ያዛሉ። አንዱን ጠጥተው አንዱን ግን ሂሳቡን ከፍለው ትተውት ይሄዳሉ። አስተናጋጁ ሂሳብ የተከፈለባቸውን ቡናዎች ብዛት እየመዘገበ ይይዛል። ገንዘብ የሌላቸው ነገር ግን ቡና ያማራቸው ሰዎች በማንኛውም ሰዓት ወደ ካፌው ሊመጡ ይችላሉ። ከእነሱ የሚጠበቀው ተንጠልጣይ ቡና መኖሩን መጠየቅ ነው። አስተናጋጅ ቀድሞ የተከፈለበትን ቡና ያመጣላቸዋል። ያጡት የሰው ፊት ሳያዩ ያላቸውም ኩራት ሳይሰማቸው ቡና ተገባበዙ ማለት ነው። አቅሙስ ካላቸው ኔፕልሳውያን በየቀኑ ለአንድ ወይም ለሁለት የማያውቋቸው ሰዎች የቡና ሂሳብ መክፈል የሚደሰቱበት ባህላቸው ነው። በኮቪድ-19 ወቅት የፍሎረንስ ነዋሪዎች ቅንነት የዓለም መነጋገሪያ ነበር። ከቤት መውጣት በማይቻልበት ምግብ በቀላሉ በማይገኝበት በዚያ ወቅት የተረፋቸው ቅርጫታቸውን በምግብ ሞልተው በበረንዳቸው በኩል በገመድ አውርደው መንገድ ላይ ያንጠለጥሉታል። ማንም የተቸገረ ይወስደዋል። ምግብ የሌላቸው ደግሞ ባዶ ቅርጫት ያንጠለጥላሉ። የተረፈው ያስቀምጥላቸዋል። ጣሊያን የምንገኘው እዚህ ሰው ከክፉ ጊዜ ማኅበራዊ ሕይወትም ከማግኘትና ማጣት በላይ ናቸው። ጣሊያን ላይ ሲሆን ሕይወት ራሷ ደርባባ ናት። ሲጣደፉ አትወድም። ካፌ ተቀምጠው እስፕሬሶ ፉት እያሉ ጓደኝነትን የሚያጠናክሩ በረጃጅም የእግር ጉዞዎች መሃል የሆድ የሆዳቸውን እያወሩ ማኅበራዊ ሕይወትን የሚያስቀጥሉ ልጆችም አሏት። ቤተሰባዊና ማኅበራዊ ሕይወት ጣሊያናውያንን ከመታወቂያቸው በላይ የሚገልጻቸው መለያቸው ነው። በሀገራችን ቡና በቀን 3 መጠጣት የተለመደ ነው። ጣሊያንም እንደዚያው ነው። የዓለም የቡና ድርጅትን ካመንነው 97 ከመቶ ጣሊያናውያን ቡና ይጠጣሉ፣ ያውም እየደጋገሙ። እኛ የቡና መገኛ ብንሆንም መጠበቡ ላይ ግን ሳይበልጡን አይቀሩም። ቡና የምናፈላበትን ማሽን የሸጡልን፣ ባሬስታነትን ያስተማሩን፣ ባሬስታ የሚለውን ቃል የሚያወረሱን እነሱ ናቸው። እኛ የምናውቀው የምግብ በየአይነቱን ነው። እዚህ ግን ቡናና ወተት እያዋሃዱ ለቁጥር የበዛ የቡና አይነት ፈጥረዋል። በእርግጥ የእኛ የቡና አፈላል ኪነታዊ ለዛ፣ ማኅበራዊ ዋጋና መንፈሳዊ ሴት ቢኖረውም ቢዝነስ ግን አላደረግነውም። በነገራችን ላይ በጣሊያን የቡና ካፌዎች ባር ነው የሚባሉት። ቡናም ቢራም ሲጋራም ይሸጣሉ። ታዲያ ካፌዎቻቸው ያልተጻፈ ሕግ አላቸው። ከረፋዱ 5 ሰዓት በኋላ ካፌ ገብተው ካፑቺኖ ካዘዙ እንግዳ መሆኑን ተናዘዙ ማለት ነው። ካፑቺኖ ከኮርናቶ ጋር ቁርስ ላይ ነው የሚቀርበው። አርፍደው መጥተው ካፑቺኖ ካዘዙ ቱሪስት ነዎት ማለት ነው። እነሱም ይህንን ስለሚያውቁ ቱሪስት በሚበዛባቸው አካባቢዎች ካፑቺኖ እስከ ምሳ ሰዓት ይሸጣሉ። እውነተኞቹ ጣሊያናውያን በሚገኙባቸው ሰፈሮች ግን ከ5 ሰዓት በኋላ ካፑቺኖ የሚጠይቅ የለም። ካለም ራሱ ካፑቺኖ አይኖርም። የወተት ምርቶች የምግብ መፈጨት ሥርዓትን ያዳክማሉ ብለው ስለሚያስቡ ከምሳና ከእራት በኋላ ወተት የበዛበት ነገር አይጠጡም። በተቃራኒው ከምሳም ከእራትም በኋላ ቡና መጠጣት ግን የተለመደ ነው። ጣሊያንን በኑሮ ውድነት መነጽር ካየናት በአንጻራዊነት ከምዕራብ አውሮፓ ሀገራት የተሻለች ሳትሆን አትቀርም። ወጣ ብለው ሬስቶራንቶች ውስጥ መመገብ ቢፈልጉ እንደ ሌሎች ሀገራት ዋጋው አያስፈራም። የካፌ ወጪውም ቢሆን ያን ያህል አይደለም። የጣሊያንን እስፕሬሶ ጠጥተው 1 ዩሮ፣ ካፑቺኖ ካዘዙም 1 ዩሮ ከ20 ሳንቲም ቢከፍሉ ነው። በእርግጥ በወር የሚያገኙት ገቢም ከእነዚሁ ሀገራት ጋር ሲነጻጸር በተወሰነ ደረጃ ያነሰ ነው። በደሞዝ ምክንያት ጣሊያንን ለቀው የሚሄዱ ወጣት ዜጎቿ ቁጥር ቀላል አይደለም። ኑሮ በጣሊያን ሰዋዊ ጎኑ ቢያመዝንም ደካማ ጎኑም አይካድም። በተለይ ቢሮክራሲው። የኢሚግሬሽን የወረቀት ሥራ ለመጨረስ ኩዌስቱራ ወይም የፖሊስ መስሪያ ቤት ሄደው ከነበር ስለ ጣሊያን ቢሮክራሲ መመስከር ይችላሉ። እዚህ ነገሮች በቀላሉ አያልቁም። የሚሞሉት ፎርም ብዛት፣ የወረፋው ርዝመት፣ ባናቱ ቋንቋ ካልቻሉበት ትዕግስቱን ይስጠዎት። ደግሞ ሌላም አለ፣ ቀጠሮ አለማክበር። የሐበሻ ቀጠሮ እያልን ራሳችንን ስንወቅስን የኖር ነው። ቀጠሯችን ከጣሊያናዊ ጋር ከሆነ ግን እሰየው። ከቀጠሮ ሰዓት ከ30 ደቂቃ በኋላ ወደ ቀጠሮ ቦታ ስንጣደፍ በሩ ላይ እኩል እንገናኝ ይሆናል። ቀጠሮ አለማክበር ቺርስ የሚያባብለን የጋራ ልማዳችን ነው። ጣሊያናውያን ማኅበራዊ ሕይወት ላይ ጎበዝ መሆናቸውን ነግረናቸዋል። ለእንግዶችም ቢሆን በትራንስፖርት በገበያም ሆነ በሕዝብ መሰብሰቢያ ስፍራዎች ከጣሊያናውያን ጋር መተዋወቅ፣ የጋራ ጉዳይ እያነሱ መጨዋወትና ቡና መገባበዝ ከባድ አይሆንባቸውም። ከትምህርት ቤት ጓደኞቻቸው እኩል የልብ ወዳጃቸው መሆን ወይም የቆየ ማኅበራዊ ቀለበታቸውን ሰብሮ መግባቱ ግን በቀላሉ የሚታሰብ አይደለም። ከሆነሎት ግን ጣሊያንኛ አቀላጥፎ መናገር፣ ማኅበራዊ ሁነቶች ላይ መሳተፍ፣ ዕድሉን ካገኙም እነሱ አጥብቀው በሚወዱት የእሁድ የቤተሰብ የምሳ ግብዣቸው ላይ ወይን ይዞ በመገኘት የዕድሎን ይሞክሩ።
የረገጡት ድንጋይ ሁሉ ትዝታ፣ የተገኙበት አደባባይ ሁሉ ታሪክ ካለው ሮም ገብተዋል ማለት ነው። ዓለማችን ላይ የትም ከተማ ቢሄዱ ሙዚየም ለመጎብኘት የሆነ ሕንፃ ውስጥ መግባት ይኖርቦታል። ሮም ሲመጡ ግን ከተማዋ ራሷ ሙዚየም ናት። የሮም ጉብኝታችንን ከትሬስቴቬሬን የምንጀምረው። ሮም እንግዶቿን በፍቅሯ ከመጣሏ በፊት ማሽኮርመም የምትጀምረው ትሬስቴቬሬ ላይ ነው። በተለይም ምሽት ሲሆን ሰው ትሸታለች። ኮክቴል አንስተው ወዝወዝ ሲሉ አዳሮት አድካሚ ከነበር ሲነጋ ወደ ታይበር ወንዝ ይሄዱ፣ ደረጃውን ይውረዱ። ሰውነቶትን ለማፍታታት ቅዝቃዜም ለማግኘት ወንዙን ተከትለው ወክ ማድረግ፣ ሳይክል መንዳት ወይም በሶምሶማ ዱብ ዱብ ማለት ይችላሉ። ስፖርቱን ሲጨርሱ ባር ሄደው በረንዳ ተቀምጠው ካፌ ላቴ ወይም ካፑቺኖ ፉት ለማለት፣ ሬስቶራንት ገብቶ በጣፋጭ ምግቦች ለመዝናናት አሁን የምንገኝበት ትሬስቴቬሬ ትክክለኛው ሰፈር ነው። ቡና ከማዘዞት በፊት ግን አንድ መረጃ እንስጦት። የገንዘቡ ልዩነት ብዙም ባይሆንም በጣሊያን ካፌዎች ቤት ውስጥ ገብቶና ከቤት ውጪ ተቀምጦ ቡና ማዘዝ የዋጋ ልዩነት ያመጣል። ውጪ ቆንጆ እይታ ያለው ቦታ መርጠው ወንበር ይዘው በካፌው ሰራተኞች መስተናገድ ከፈለጉ ከመደበኛው ከፍ ያለ ዋጋ ይከፍላሉ። ያም ሆኖ ይህ ጣሊያን ነውና የዋጋው ነገር ብዙም አያሳስብም። ሞንቲ ዘናጭ ቡቲኮችን፣ ሱቅና የወይን መሸጫዎችን የሚያገኙባት የሮም ሰፈር ናት። ለብዙ የቱሪስት መስህብ ስፍራዎች ቅርብ ስለሆነችም ለማረፊያነት ትመረጣለች። ቴስታሺዮ ከቱሪስት ግርግር ርቀው ከእውነተኞቹ ነዋሪዎች ጋር ለመተዋወቅ፣ ጥንታዊዎቹን የሮማን ምግቦችም ለማጣጣም ትክክለኛው መንደር ነው። ማረፊያዎትን እዚህ ካደረጉ ጣሊያንን ከወረሯት ቱሪስቶች ጋጋታ ፋታ አግኝተው ያድራሉ።